ዓለምን ያስበረገገው የኢራን ድንገተኛ መግለጫ ጦርነት ወይስ የኒውክሌር ስምምነት? አሜሪካ የባህር ኃይሏን ወደ መካከለኛው ምስራቅ አሰማርታ የጦርነት ነጋሪት እየተጎሰመ ባለበት በዚህ ወቅት ኢራን ዓለምን ያስደነገጠ ያልተጠበቀ አማራጭ አቅርባለች። የኢራን የአቶሚክ ኃላፊ መሐመድ ኢስላም እንደተናገሩት አሜሪካና ምዕራባውያን በኢራን ላይ የጣሉትን ማዕቀብ ሙሉ በሙሉ የሚያነሱ ከሆነ ኢራን ለጦር መሳሪያነት አንድ እርምጃ ብቻ የቀረውን እጅግ የላቀ ዩራኒየም ጥራት ዝቅ ለማድረግ ዝግጁ ነኝ ብላለች። ኢራን በአሁኑ ወቅት ከ400 ኪሎ ግራም በላይ ዩራኒየም ያከማቸችም ሲሆን የጥራት ደረጃውም 60 በመቶ ደርሷል። ይህም ማለት ለኒውክሌር ቦምብ ከሚያስፈልገው 90 በመቶ ጥራት ጋር ጥቂት ነው የቀረው ማለት ነው። አሁን ሁሉም አይኖች ኦማን ላይ ናቸው። የአሜሪካና የኢራን ዲፕሎማቶች በሚስጥር ንግግር እያደረጉም ሲሆን የኢራን ከፍተኛ የደህንነት ባለስልጣናትም ወደ ስፍራው እያመሩ ነው። ዶናልድ ትራምፕ ከፍተኛ ጫና እያሳደሩባት የምትገኘው ኢራን የኒውክሌር ክምችቷን ትበትነዋለች ወይስ ዓለምን ወደ አዲስ ቀውስ ትመራዋለች? የኢራኑ ፕሬዝዳንት መሱድ ፔስቺኪያን ፍትሐዊ መፍትሄ ለማግኘት አጋጣሚ አለ ሲሉ ተስፋ ሰጪ ንግግር አድርገዋል። ውጤቱ ምን ይሆን? ተከታተሉን። ክቡራን አድማጮች፣ የኢራን ይህ አዲስ አቋም ለዓለም ሰላም ተስፋ የሚሰጥ ነው ወይስ አሜሪካን ለማታለል የቀረበ ተንኮል ነው? እናንተ ምን ይመስላችኋል? አሜሪካ ማዕቀቡን አንስታ በኢራን ላይ እምነት ልታሳድር ይገባታል? ሀሳባችሁን አሁኑ በኮሜንት መስጫው ላይ ያስፍሩልን። ለተጨማሪ ሌሎች ወቅታዊ መረጃዎች ቻናሉን ሰብስክራይብ ማድረግ የደወል ምልክቷን መጫን አትዘንጉ። ከሰዓታት በኋላ ሌሎች በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።